ፌጦ ለማንኛውም በሽታ ፍቱን መድኃኒት ነው ተብሎ ቢነገርለትም አጠቃቀሙን ካላወቅንበት ግን ጉበት እና ኩላሊትን ሙሉ በሙሉ ስራ እስኪያቆሙ ድረስ ሊያበላሽ ይችላል። ዛሬ ፌጦን በፍጹም መውሰድ የሌለባቸውን 6 አይነት ሰዎችና ሳይንሱ የሚመክረውን አስገራሚ እውነታ እነግራችኋለሁ። ጤናችሁን ለማዳን ይህን ቪዲዮ እስከ መጨረሻው እዩት። ፌጦ ለማንኛውም በሽታ መድኃኒትና ተአምረኛ እንደሆነ እናውቃለን። ነገር ግን በአግባቡ ካልተወሰደ እስከ ሞት ሊያደርስ የሚችል በጣም አደገኛ መርዝ በውስጡ እንዳለ ያውቃሉ? ፌጦ ሲበሉት ያቃጥላል፣ ነገር ግን በሽታን የማጥፋት አቅም አለው። ዛሬ በሳይንስ የተረጋገጡትን አስገራሚ ጥቅሞቹንና ልንጠነቀቃቸው የሚገቡ ጉዳዮችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ሳይንስ የመሰከረላቸውን ጥቅሞች እንይ። ፌጦ በውስጡ ባዮአክቲቭ ፋይቶኬሚካል የሚባሉ ኬሚካሎች አሉት። አንደኛ፣ የፌጦ ፍሬ ከፍተኛ የፋይበር ይዘት ስላለው ለሆድ ድርቀት፣ ለምግብ አለመፈጨትና ለአንጀት መቆጣት መፍትሄ ነው። ሁለተኛ፣ በደም ውስጥ ያለውን የግሉኮስ መጠን ለመቆጣጠር የሚረዱ አንቲዳያቤቲክ ውህዶች አሉት። ሶስተኛ፣ የተፈጨ የፌጦ ፍሬ ከማር ጋር በማቀላቀል በፀሐይ የተቃጠለ ወይም የተቆጣ ቆዳን ለማከም ይረዳል። አራተኛ፣ በውስጡ ባሉት ፕሮቲኖችና ፋቲ አሲዶች አማካኝነት የፀጉር ስሮችን በማነቃቃት የፀጉር መርገፍን ይከላከላል። አምስተኛ፣ በሳይንስ ዓለም የፌጦ ኬሚካሎች የካንሰር ሴሎችን የመግደልና እጢዎች እንዳይስፋፉ የማድረግ ከፍተኛ ብቃት ስላሳዩ ለጡት፣ ለሳምባና ለአንጀት ካንሰር መድኃኒት ማምረቻነት በከፍተኛ ደረጃ በጥቅም ላይ እየዋሉ ይገኛሉ። ስድስተኛ፣ እንደ አስም፣ ብሮንካይቲስ እና ሳል ያሉ ችግሮችን ለማስታገስና እክታን ለማስወገድ ይረዳል። ሰባተኛ፣ ጠቃሚ የቅባት አሲዶችን በመያዝ የማስታወስ ችሎታችንን ያሳድጋል። ስምንተኛ፣ የወለዱ እናቶች ጡት ወተት እንዲጨምር ይረዳል። ዘጠነኛ፣ የቁርጥማት ህመምን ያስታግሳል። አስረኛ፣ የሰውነት ሴሎችን ከጉዳት በመጠበቅ ለከባድ በሽታዎች መጋለጥ እድልን ይቀንሳል። ታዲያ ይህ ሁሉ ጥቅም ያለው ፌጦ እንዴት ሊጎዳን ይችላል? ችግሩ የሚጀምረው ከመጠን በላይ ሲወሰድ ነው። ፌጦ ሲደቅ ቤንዚል አይሶቲዮሳይኔት ወደ ተባለ በጣም ኃይለኛ የቤንዚን ዝርያ ኬሚካል ይቀየራል። በጥቂቱ ሲወሰድ ባክቴሪያን ቢከላከልም ከመጠን በላይ ሲወሰድ ግን የሆድና የጨጓራ ግድግዳን ያበላሻል። አንደኛ፣ በውስጡ ያሉ አስካሪድስ እና ታኒን የተባሉ አደገኛ ኬሚካሎች ከመጠን በላይ ወደ ሰውነት ሲገቡ በጉበትና በኩላሊት ላይ ከፍተኛ መርዛማነት በመፍጠር ሴሎቻቸውን ዳሜጅ ያደርጋሉ፣ ስራ እንዲያቆሙ ሊያደርጉ ይችላሉ። ሁለተኛ፣ ፌጦ ውስጥ ያሉ ቮይትሮጂን የተባሉ ንጥረ ነገሮች ሰውነታችን አዮዲንን እንዳይመጥ ስለሚያስተጓጉሉ ያለማቋረጥ መውሰድ ለእንቅርት በሽታ ያጋልጣል። በተለይ እነዚህ 6 አይነት ሰዎች ደግሞ ፌጦን በፍጹም አቅራቢያቸው ማድረስ የለባቸውም። አንደኛ፣ ነፍሰ ጡር እናቶች ማህፀን ያለ ጊዜው እንዲኮማተር በማድረግ ጽንሱ እድገት እንዲቀንስ ወይም እንዲጨናገፍ ሊያደርግ ይችላል። ሁለተኛ፣ የታይሮይድ ወይም የእንቅርት ህመም ያለባቸው ሰዎች አዮዲን መምጠጥን ስለሚያግድ በሽታውን ያባብሳል። ሶስተኛ፣ የጨጓራ ቁስለት ወይም አልሰር ያለባቸው ሰዎች የፌጦ የማቃጠል ባህሪ የጨጓራን ግድግዳ በብዛት በመብላት ከባድ ቁስለት፣ ቁርጠትና የደም መፍሰስ ያስከትላል። አራተኛ፣ ቀዶ ጥገና ወይም ሰርጀሪ የሚጠብቁ ሰዎች የደም ግፊት በድንገት የመቀነስ ባህሪ ስላለው ከቀዶ ጥገና 2 ሳምንታት በፊት መቆም አለበት። ካልሆነ በማደንዘዣ ወቅት የልብ ምትን ለመቆጣጠር አስቸጋሪ ያደርገዋል። አምስተኛ፣ የፖታሺየም እጥረት ያለባቸው ሰዎች። ስድስተኛ፣ የስኳርና የደም ግፊት መድኃኒት የሚወስዱ ሰዎች ፌጦ ራሱ ስኳርና ግፊትን በከፍተኛ ሁኔታ ዝቅ ስለሚያደርግ ከዘመናዊ መድኃኒቶች ጋር ሲወሰድ ድንገተኛ ራስን መሳት ወይም ሃይፖግላሴሚያ ሊያመጣ ይችላል። ታዲያ እንዴት እንጠቀም ካላችሁ ሳይንሱ እንደሚለው ፌጦ በቀን ከ1 እስከ 3 ግራም ወይም ከግማሽ የሻይ ማንኪያ መብለጥ የለበትም። እሱንም ቢሆን በየተወሰኑ ቀናት ልዩነት እንጂ በየቀኑ መውሰድ የለብንም። የአንድ ሰው መድኃኒት ለሌላው መርዝ ሊሆን ይችላል እና ፌጦን እንደ መድኃኒት መጥኖ መውሰድ ያስፈልጋል። በፋሲካ ጠዋት ዶሮ ወጥ እና ስጋ ከመብላታችን በፊት ፌጦ እንድንጎርስ የሚደረገው ለምን ይመስላችኋል? እስኪ ኮመንት ላይ ጻፉልኝ። ቪዲዮ ከጠቀማችሁና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻው።